سجور لاي سبحان ربي الأعلى سبحان ربي الأعلى سبحان ربي الأعلى يبالا لا دللا إيه بيتشام يبال የሚመስላቸው ሰዎች አንዳንድ ሰዎች አሉ سجور لاي دعاء ማድረግ ይቻላል سبوح قدوس رب الملائكة والروح يبالا سجور لاي اللهم إنك عفو تحب العفو فاعف عنا يبالا سجور لاي የኛ ነብይ አለይሂ ሰላቱ ወሰለም ይሄንንም ዱዓ ይሉ ነበር اللهم اغفر لي ذنبي كله اللهዬ ወንጀሌን በሙሉ ማረኝ دقه وجله ትንሹንም ትልቁንም اللهم اغفر لي ذنبي كله دقه وجله واوله واخره የመጀመሪያውንም የመጨረሻውንም وعلانيته وسره ግልጽ የሆነውንም ድብቅ የሆነውንም ما علمت منه وما لم اعلم የማቀውንም የማላቀውንም አያችሁ ما علمت منه وما لم اعلم እንደገና ደግሞ ሱጁድ ላይ በራሳችን ቋንቋ ሱና ሶላት ላይ ማረግ እንችላለን ፈርድ ሶላት ላይ ግን በአረበኛ ተሐጁድ ላይ ሱና ሶላት ላይ ይቻላል በመሃል ላይ በሱጁዶች መሃል ላይ የሚደረገው ዱዓ የኛ ነብይ አለይሂ ሰላቱ ወሰለም የሚሉት የነበረው ረቢ اغفر لي وارحمني وعافني واهدني وارزقني አንዳንዴ ሰው ሲሰግድ በሱጁዶች መሃል ላይ ትንሽ ረጋ ብሎ መቀመጥ አይችልም ይሄ ይባላል በዛ መሃል ላይ ይሄን ስንል ረጋ እንላለን ዱዓም ነው ዱንያም አኺራም ይገባል በረህመቱ በእዝነቱ የምንጠቀምበት ያርገን اللهم امين اللهم صل وسلم على سيدنا محمد وعلى ال سيدنا محمد